በዛሬ ቪዲዮ የምናየው ኤሌክትሮኒክስ ነገር ሱቅ ከመሄዳችን በፊት ማማከር ያለብንን ማንን ነው የሚለውን በሰፊው የምናየው ይሆናል። በዋነኛነት ኤአይን ተጠቅመን ከሰዎች በተሻለ ሊያማክሩን የሚችሉ ኤአይዎች አሉ። ከነዚህም ውስጥ እኔ የምጠቀመው ጀሚኒ ነው። ጀሚኒ ላይ ጽፋለሁ። ጀሚናይ google.com ብላችሁ ጽፋችሁ ኢንተር ስትሉት ኢንተርፌስ ያመጣላችኋል። አስክ ጀሚኒ ስሪ ይላል። ይሄን እዚህ ላይ ከዚህ ጋር አሁን የምጽፈው እኔ መግዛት የፈለኩት ስልክ ነው። እስኪ ልጻፍለትና የሚሰጠኝን ምላሽ አብረን የምናይ ይሆናል። ከዛ ሊስት አድርጎልኛል። እንግዲህ ከፍተኛ ጥራት ያላቸው ፍላግሺፕ እነዚህ ስልኮች ምርጥ ካሜራና በጣም ፈጣን አፈጻጸም ያላቸው ናቸው። ሳምሰንግ ጋላክሲ S24 አልትራ በአሁኑ ሰዓት ለአንድሮይድ ተጠቃሚዎች ቁንጮ የሚባለው እጅግ በጣም ጥራት ያለው ስክሪን፣ የላቀ የካሜራ ዙም እና ኤስፒን ድጋፍ አለው ይለኛል። ከዛ እናንተ መርጣችሁ ደስ የሚላችሁን አሁን ይሄንን ሊስት ያደረገውን እስኪ ዋጋውን እንጠይቀው። ኮፒ እለዋለሁ። ከዛ በኋላ ከዚህ ፔስት አድርጌ ፕራይስ ዋጋ ልበለው ምን ያክል ነው? በኢትዮጵያ ገበያ ሳምሰንግ ጋላክሲ S24 አልትራ ዋጋ እንደ ስልኩ የውስጥ ማከማቻ ስቶሬጅ መጠንና እንደ ሻጩ ይለያያል። በአሁኑ ወቅት መጋቢት 2018 ዓ.ም ወይም በፈረንጆች ማርች 26 በዋና ገበያ ቦታዎች ከሚከተሉት የዋጋ ተመኖች ይስተዋላሉ ይለኛል። በኢትዮጵያ ብር ያለው ዋጋ ግምት 256 ጂቢ ማከማቻ ያለው ከ115,000 ብር እስከ 130,000 ብር ይለኛል። ከ512 ጂቢ ስቶሬጅ ፕራይሱ ከ125,000 ብር እስከ 145,000 ብር ድረስ ይለኛል። 1 ቴራባይት ማከማቻ ከ155,000 ብር በላይ ሊሆን ይችላል። ይህ ሞዴል በብዛት አይገኝም፣ የሚገዛው ሰው ስለሌለ ነው ሊሆን የሚችለው። ዋጋው ላይ ተጽዕኖ የሚያደርጉ ነገሮች የስልኩ ሁኔታና ስልኩ ብራንድ ኒው ፋብሪካ የታሸገ ወይም ኦፕን ቦክስ የተከፈተ ግን ያልተጠቀሙበት በመሆኑ በዋጋው ላይ እስከ 10,000 ብር እና ከዚያ በላይ ልዩነት ሊያመጣ ይችላል ይለኛል። መለዋወጫዎች ኦሪጂናል ቻርጅ አብሮት መኖሩ ወይም አለመኖር፣ ብዙውን ጊዜ ሳምሰንግ ቻርጀር በሳጥን ውስጥ አይጨመርም ይላል። እንግዲህ ይሄን እናንተ የምትፈልጉትን ነገር በእንደዚህ መልክ ፒሲም ሊሆን ይችላል፣ የተለያዩ ኤሌክትሮኒክስ እቃዎችን መግዛትም ወይም መሸጥ ብትፈልጉ ከዚህ ጋር ጀሚናይን ማማከር ይኖርባችኋል። ተጨማሪ ደግሞ እናንተም ስገዙ በደንብ ማየት ይኖርባችኋል። ስለተከታተላችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ ይሁኑ። መልካም ቆይታ